ሁለቱ የአህጉራችን አፍሪካ ጥንታዊና እድሜ ጠገብ ሀገራት በታሪክና በሃይማኖት የጠነከረ ግንኙነት አላቸው። ከምንም በላይ ደግሞ ታላቁ የናይል ወንዝ መነሻውን ከኢትዮጵያ መድረሻውን ግብጽ በማድረግ እስከ ዓለም ፍጻሜ ድረስ እንዳይነጣጠሉ አድርጎ አስተሳስሯቸዋል። ወንዛችን አባይ ከኢትዮጵያ ከፍተኛ ቦታዎች በመነሳት የሱዳንን በረሃዎች አቋርጦ መጠሪያውን ቀይሮ ናይል ሆኖ ግብጽ ይገባል። ከገባም በኋላ ታላቁን የሲና በረሃ ጨምሮ የግብጽን ሀሩር በረሃዎች የህይወት ውሃ በመስጠት አረንጓዴ ያለብሳቸዋል። ከጥንት ጀምሮ የግብጽ ህልውና የተመሰረተው መነሻውን ሀገራችን አድርጎ መድረሻውን በበረሃማይቱ ግብጽ ምድር ባደረገው የናይል ወንዝ ሲሆን መላው ግብጻውያን ናይልን ፈጣሪ ለግብጽ የቸራት ስጦታ አድርገው ይቆጥሩታል። ዛሬ ለመሆኑ ከነዚህ ታሪክ ጠገብ ጥንታዊ ሀገራት ኢትዮጵያና ግብጽ ማን ይቀድማል የሚለውን በማስረጃ እንመለከታለን። ሰብስክራይብ እያደረጋችሁን አብራችሁን ቆዩ። ሁለቱ ሀገራት በመላው አፍሪካ ብሎም በመላው ዓለም ብዙ ሺህ ዓመታትን ያስቆጠሩ ታሪኮች ባለቤት ናቸው። ግብጽ መላው ዓለምን እስከ 21ኛው ክፍለ ዘመን ድረስ እያስደመመ የቀጠለውንና የአሰራር ሂደቱና ጥበቡ ዓለምን ያነጋገረውን የፒራሚድ ተራራ ከብዙ ሺህ ዓመታት በፊት በልዩ ጥበብ በመገንባት በወቅቱ የነበረውን የቴክኖሎጂና የጥበብ ልዕቀት ለዓለም አስመስክራለች። ኢትዮጵያ በአንጻሩ ከብዙ ዘመናት በፊት በአክሱም ዘመነ መንግስት የነበረውን አስገራሚ የህንፃ ዲዛይን ለዓለም ያስመሰከረውን የአክሱም ሐውልት ጨምሮ በዛግዌ ስራው መንግስት በንጉስ ላሊበላ ከአንድ አለት ተፈልፍለው የተሰሩ የምድራችን ድንቅ የህንፃ ጥበብ ውጤቶችን በመያዝ የጥንት ዘመን የነበራትን የጥበብና የሳይንስ ልዕቀት ለዓለም አሳይታለች። ከሁለቱ ጥንታዊ ሀገራት ማን ቀድሞ እንደ ሀገር ተመሰረተ የሚለው የዘመናት ጥያቄ ቢሆንም በተለያዩ መስፈርቶች ማለትም የመጀመሪያው የተዋሃደ መንግስት ምስረታ፣ ቀጣይነት የነበረው ሀገርነት እንዲሁም በሰው ልጅ መነሻነት ሲወሰን ግብጽና ኢትዮጵያ ሁለቱም በእድሜና በታሪክ የተለያዩ መንገዶች ላይ አንዱን ቀዳሚ ሆኖ ይገኛሉ። ምሳሌ የተዋሃደ መንግስትና ስልጣኔ በመጀመር ረገድ በግብጽ የመጀመሪያው የተዋሃደ መንግስትና ስልጣኔ በአፍሪካ ምድር ተጀምሮ ነበር። ግብጽ የተዋሃደ ወይም በአንድ አስተዳደር ስር የተዋቀረ መንግስት ስልጣኔ በ3150 ዓመት ዓለም በያኔው ፈርዖን በንጉስ ሚናስ ተጀምሮ 3000 ዓመታት ያህል በዘውዳዊ ግዛት ስር የቆዩ ጠንካራ ዘውዳዊ መንግስት እንደነበር ታሪክ ያስረዳል። የኢትዮጵያ በአንጻሩ የአክሱም ንጉሰ ነገስት ከፍ ያለ ስልጣኔ ቢኖረውም በተዋሃደ ስልጣኔና የተዋቀረ መንግስት በመጀመር በኩል ግን የግብጽ ታሪክ ቀዳሚ ሆኖ እናገኘዋለን። እንዲሁም ከሁለቱ ሀገራት ማን እንደ ሀገር ለብዙ ዘመናት ቀጥሏል የሚለውን ስንመለከት ግብጽ ቀጣይነት ያለው የዘውድ ታሪክ ቢኖራትም በዘመናት ሂደት በሮማውያን፣ በቤዛንታይን፣ በአረብና በወቅታዊ ግዛቶች የተከፋፈለ ታሪክ ሲኖራት ኢትዮጵያ ደግሞ በአፍሪካ ነፃነቷን በሙሉ የጠበቀች ብቸኛዋ ሀገር ስትሆን ከጥንት ከአክሱም ዘመነ መንግስት እስከ ዘመናዊ ፌዴራሊዝም ድረስ እንደ አንድ ቀጣይነት ያለው የሀገር አስተዳደር አላት። የሰው ልጅ መነሻነት ስንመለከት ደግሞ ግብጽ እስካሁኑ ክፍለ ዘመን ድረስ ይሄ ነው የሚባል ብዙ ዘመናትን ያስቆጠረ የሰው ልጅ አጽም አልተገኘባትም። ኢትዮጵያ ደግሞ ሉሲን ጨምሮ በጣም ቀደም ያሉ የሰው ልጅ ቅሬቶች መገኛ ደሴት በመሆኗና የብዙ ሚሊዮን ዓመታት የሰው ልጅ አጽም መገኛ በመሆኗ ከግብጽ በቀዳሚነት ትቀመጣለች። የነዚህ እድሜ ጠገብ ጥንታዊ የሰው ልጆች አጽም መገኛ በመሆኗም ኢትዮጵያ ዘ ክራድል ኦፍ ሁማንካይንድ ወይም የሰው ልጆች መገኛ ተደርጋ ትወሰዳለች። ተጽፎና ተሰንዶ በተቀመጠ የታሪክ መሰረት ብናይ ደግሞ ግብጽ እድሜ ጠገብ የሄሮግራፊክ አጻጻፍ ስልት የተጻፈ ታላቅ የጽህፈት ታሪክ ሲኖራት ኢትዮጵያ የራሷ የሆነ የግዕዝ ፊደልና የአክሱም የጽህፈት ታሪክ አላት። የኢትዮጵያውያን የጽሁፍ ታሪክ ሙሉ በሙሉ በሚባል ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግዕዝ አጻጻፍ ስርዓት ስር የተያዘ ነው። ከዚህም አንጻር የግብጽ የመጀመሪያው የተዋሃደ ወይም የተዋቀረ መንግስት የተመሰረተው በ3100 ዓመት ዓለም በፈርዖን ሚነስ እንደሆነ በግልጽ ተመዝግቦ ይታወቃል። ይህ በአፍሪካ ከሚታወቁት የመጀመሪያ የመንግስት ስርዓቶች መካከል ቀዳሚ ሆኖ ተቀምጧል። ግብጽ የራሷ የሆነው የሄሮግራፊክ የጽህፈት ስርዓትን በ3200 ዓመት ዓለም ግድም እንደተጀመረ የሚያመለክት የተጻፈ ጽሑፍ ከፒራሚዶች ላይ ተገኝቷል። ከታሪክ ሊቃውንት ስምምነት አንጻርም አብዛኞቹ የታሪክ ሊቃውንትና የቅርስ ተመራማሪዎች ግብጽን እንደ አፍሪካ የመጀመሪያዋና ከሁሉም ቀዳሚ ታዋቂ ስልጣኔዎች አንዷ እንደሆነች ይስማማሉ። ምክንያት ብለው ሲያስቀምጡም የግብጽ የተዋቀረና በአንድ አስተዳደር ስር የሚመራው መንግስት ከተገዳዳሪው የአክሱም መንግስት ከብዙ ሺህ ዘመናት ቀድሞ በመመስረቱ ነው ይላሉ። የኢትዮጵያን የተጻፈ ታሪክ ስንመለከት ደግሞ ኢትዮጵያ ጥንታዊ የተጻፈ ታሪክ ቢኖራትም ነገር ግን ከተጻፈ ታሪክ አንጻር ታሪኳ ከግብጽ በኋላ ይጀምራል። በኢትዮጵያ ታሪክ በጽህፈት በሰፊው የሚታወቀው የአክሱም መንግስት ከ100 ዓመት ዓለም እስከ 940 ዓመተ ምህረት ጊዜ ነው። ይህ ቁጥር እንደሚያስረዳው የአክሱም ጽህፈት ታሪክ የተጀመረው የግብጽ የመጀመሪያ መንግስት ከተጀመረ በግምት ከ3000 ዓመታት በኋላ ነው።
የግዕዝ ጽሕፈትንም ብንመለከት የኢትዮጵያው ግዕዝ ጽሕፈት ከግብፃዊው የግዕዝ ጽሕፈት እንደተወሰደ ይታመናል። ከአክሱም በፊትም ዳማትን የመሳሰሉ ከአክሱም በፊት የነበሩ ግዛቶች በ800 ዓመት ዓለም ግድም የተመሰረቱ ሲሆኑ ይህም ከግብፅ መንግስት በኋላ መሆኑ ነው። በወቅቱ በዓለም በነበሯቸው ተጽዕኖ ድርሻ ስንመለከት ደግሞ ግብፅ በጥንታዊው ዓለም እጅግ በጣም ተጽዕኖ ፈጣሪና ታዋቂ ስትሆን ፒራሚዶች፣ ስነ ጥበቦች፣ የሂሳብና የስነ ፈለግ ዕውቀቱ በወቅቱ ዓለም ላይ የጎላ ተጽዕኖ ነበረው። ኢትዮጵያም በአክሱም መንግስት ዘመን ቀይ ባህርንና አካባቢውን በመቆጣጠር እስከ የመን ግዛቷን አስፍታ እንደነበር ታሪክ ያስረዳል። መላው የአፍሪካ አህጉርም በኢትዮጵያ ስም ሲጠራ እንደነበር ታሪክ መዝግቦታል። ባጭሩ ከተጻፈ ታሪክ አንጻርና ወጥ የሆነ መንግስትን በመመስረቱ ረገድ ግብፅ የበለጠ ቀዳሚ ናት። ምክንያቱም የግብፅ የተዋሃደውና በአንድ አስተዳደር ስር የተካተተው መንግስት ከኢትዮጵያ ታዋቂው የአክሱም መንግስት በግምት 3000 ዓመታትን ቀደም ብሎ መጀመሩ በሰፊው ተመዝግቧል። እንደ አጠቃላይ ግብፅ በአንድ አስተዳደር ስር በተዋሃደ መንግስት ለብዙ ዘመናት የመተዳደር ታሪክ በመያዝ ከኢትዮጵያ በፊት ቀድማ የተደራጀ አስተዳደር መዋቅር በመዘርጋት ከኢትዮጵያ ቀዳሚ ሆና ትገኛለች። ኢትዮጵያ በሌላ መልኩ ቀጣይነት ባለው ሀገርነት ማለትም ለብዙ ዘመናት ራሷን ችላ በመተዳደርና የብዙ ሚሊዮን ዓመታት የሰው ልጅ ቅሪቶች መኖሪያ በመሆን ከግብፅ ይልቅ ኢትዮጵያ ቀዳሚ ስትሆን፣ ኢትዮጵያ በሌላ መልኩ ቀጣይነት ባለው ሀገርነት ማለትም ለብዙ ዘመናት ራሷን ችላ በመተዳደርና የብዙ ሚሊዮን ዓመታት የሰው ልጅ ቅሪቶች መኖሪያ በመሆን ከግብፅ ይልቅ ኢትዮጵያ ቀዳሚ ናት። በሁለቱ ሀገራት መካከል ያለው ትክክለኛ የዕድሜ ልዩነት ግን ግልጽ በሆነና በታሪክ በተደገፈ መልኩ ስላልተቀመጠ ከሁለቱ ሀገራት ማን በዕድሜ ይበልጣል የሚለው ጉዳይ እስካሁን ድረስ ታሪክ ባይደርስበትም ቀድሞ የተዋቀረ መንግስት በመመስረት ረገድ ግብፅ ቀዳሚ ስትሆን በአንድ መንግስት ስር ጸንቶ በመቆየትና የብዙ ሚሊዮን ዓመታት ቅሪተ አካል መገኛ በመሆን ረገድ ደግሞ ኢትዮጵያ ቀዳሚ ናት። ብዙ የታሪክ መጻሕፍትና ድረገጾችን በመጎብኘት የመጣ ታሪክ በመሆኑ ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ።